But when you think of the United Kingdom, fancy people with posh accents. ስደተኞች በጣም በዛላና ስደተኞች ላይ አዲስ ህግ ሞር መውጣት አለበት ብሎ እየደፋበት ነው የዓለሙ ሀብታም ኤለን ማስክ። Drinking tea, or people with less fancy accent drinking warm ale in carpeted pubs, or maybe some of the best Indian restaurants outside of India. Well, either way, you're right. በኢስት አፍሪካ ውስጥ አሉ ከሚባሉ ማለት ስራ የማይሰሩ ስደተኞች ነው ስራ የማይሰሩ ስደተኞች ማለት ነው ቁጥር 1 ላይ ተመዘገበችው ሶማሊያ ነች። ሶማሊያ ማለት ነው። ሁለተኛ ኤርትራ ነች። ሶስተኛ ደግሞ ኢትዮጵያ ማለት ነው። በትልቋ ሀገር ማለት ነው እንደ አርሴናል ምደምቀው በመድፈንጆች ምደምቀው በነ ማንቸስተር ዩናይትድ ምደምቀው በነ ማንቸስተር ሲቲ ምደምቀው በነ ሊቨርፑል ምደምቀው ትልቋ ሀገር ካሁን በፊት አውሮፓዊን የነበረችው አሁን ግን ተነጠለ። This is the United Kingdom explained. ትልቋ ብሪጣንያ ብላ የምትጠራው ዩኬ ማለት ነው ዩናይትድ ስቴትስ ኪንግደም ብላ የምትጠራው ዩኬ ውስጥ በስተጀርባ ምንድነው ያለው? ስለ ስደተኞች ህይወት ምንድነው ያለው? አዳዲስ ነገሮች ምንድናቸው? ስደተኞች ዕለታዊ ህይወታቸው እንዴት ያሳልፋሉ? ስራ ላይም ሆነው ከስራ ውጭም ሆነው እንዴት ህይወት ያሳልፋሉ የሚለው አንዳንድ ነገሮችን እናወራለን። እናንተ ጋር ያለውን ፊልሞና ነኝ ከፊልሚዳ በመሆን ይህን ፕሮግራም አዘጋጅቻለሁ። ስለዚህ ሰናይ ቆይታ ይሁንላችሁ። እንደሚታወቀው ዩኬ ለመግባት በጥራት የሚገባው በፓርኪንግ በጣም ፓርኪንግ ዩኬ የገባችሁ ሰዎች ግን ታውቃላችሁ በፓርኪንግ እንዴት እንደገባችሁ ማለት ነው። በባህርም በፈረንሳይም ለራሱ በባህር የሚባለው በዛም ዩኬ ለገባችሁ ሰዎች ታውቁታላችሁ። እኔ ዩኬ ፈተኛ አላውቅም በፍጹም ማለት ነው። ዩኬ ለመግባትም ፍላጎትም አልነበረኝ እና ዩኬ ያለውት እና ዩኬ ለመግባት የሚደረጉን ጥረቶች ሁሉ ተረስቶ ዩኬ ውስጥ ከገባ በኋላ ምንድነው ያለው? በነዛ በሚያማምሩ ህፃዎችን በሚያማምሩ መንገዶችን በዛ በመታምር በጣም ስመ ገናና የሆነችው ሀገር በትልቋ ብሪጣንያ ብላ የምትጠራው ሀገር ምንድነው ያለው? በሱ በስተጀርባ ምንድነው ያለው? ስደተኞችን እንዴት ነው የሚያሳልፉት ያለው? ቀን ለቀን ህይወታቸው እንዴት እያሳልፉት ነው? ከማህበረሰቡ ጋር ያላቸው ፊልሚያ ከኑሮ ጋር ያላቸው ፊልሚያ ከህግ አካሎች ጋር ያላቸው ፊልሚያ ምን ይመስላል በሚለው በደንብ እናወራለን። ላሳውሳችሁ የዚህ ሚዲያ ቤተሰብ ያላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሲቀጥልም ላይክም ሼር እያደረጋችሁ ለሁሉም አዳርሱት ማለት ነው። አስተማሪውን ከተጠበቃችሁት ላይክ አድርጉት። ስለ ዩኬ እናወራለን። በዩኬ ጎዳናዎችን በትላልቅ ወዲያው ዩኬ እንደገባክ ማለት ነው። ልክ እንደነገርኳችሁ መጀመሪያ በተለያዩ መንገዶችን ልትገባ ትችላለህ። ከጀርመን ሆንኩም ከስዊዘርላንድም ዩኬ የሚለው የሚያመራዎች ስመገናና የሆነች በጣም ትልቅ የሀገር የምትባለው ማለት ነው። ብዙ ሰው የሚፈልጋት ግን ልክ እንደፈለጋት ማትገኝ ሀገር ማለት ነው። ሁሉ ፈተና ካለፍኩ በኋላ ወደ ተለያዩ ከተማዎችን ካምፕ ይደርሳል ማለት ነው። የሆነ ማቆያ ነገር ይደርሳል ማለት ነው። ከዛ ማቆያ ሲደርስክ ምንም አይነት ስራ ልታገኝ አትችልም። ዩኬ ላይ ይመስለኛል ዩኬ ላይ የምትቀመጡ ታውቃላችሁ። ዩኬ ስራ ብዙም አይገኝም መሰለኝ። የስራ እጥረቶች አሉ። ስፔሻሊ ለስደተኞች ነው፣ ለሀገር ልጆች አይደለም። ለስደተኞች በጣም የስራ እጥረት አለና ሁሉም ሰው ወደ ለንደን ነው የሚመጣ። ከለንደን በኋላ ቀጥታ የሚጀምረው ዩኬ ውስጥ ለገቡ ሰዎችን ወደ ለንደን መጣው። ዋና ከተማዋ ለንደን ማለት ነው። እዛ ዴሊቨሪ ነው የሚሰሩት። ዴሊቨሪ ከሰሩ በኋላ ግን ስራ ከጀመሩ በኋላ ግን እዛ የሚጠብቃቸው ብዙ የሚጋፈጡት ነገር አለ። ያንን ሙቀቱን ብርዱን ትታችሁ ማለት ከማህበረሰቡ ጋር የሚጋፈጡት የኑሮ ፊልም ያለ ተጨማሪም ደግሞ ከህግ አካሎች ጋር ማለት ነው። ይህን ሁሉ ተጽዕኖ ያመጣው ግን ስለ ስደተኞች የሚወጣ ዕለታዊ አዳዲስ ህጎች ናቸው። ምክንያቱም ማህበረሰቡ ስለ ስደተኞች ያለው አመለካከት ሌላ ነው። ህግ ከወጣ ደግሞ ዩኬ ላይ ማለት ስለ ስደተኛ ኢሚዲየትሊ የሚዘርቀው ፓርላማ ውስጥ በጣም ይዘርቃል ማለት ነው። እና ከዚህ የተነሳ ዕለታዊ ፈተናዎችን ያሳልፉሉ። ዕለት ተዕለት ነው ፈተናዎችን የሚያሳልፉት። እንደምትወታላችሁ ይሄን ማለት ነው። No, don't think so. Do you call them? Call them. Do you know the law in this country or not? Clearly you don't. What's the problem, my friend? What's the problem? Are you working illegally or legally? We're just making a video. Legally, okay. So what's the problem? Hold a second. We're making a video, right? Migrant worker there. I tell you what to do. Well, you say he's working legally, so why you don't do what I want to do? I want to film you. But you don't film me. I give, only take. He literally didn't want to be filmed, and then he gets his phone out and records us. I can. Bye. ይሄ ወንድማችን ይሄን ብቻ አይደለም በብዛት ማለት ነው ዴሊቨሪ እየሰራ በብዙ መሰናክሎች ስፔሻል ለንደን ላይ ማለት ነው። ለንደን ላይ እንደዚህ ነው የሚያጋጥማቸው ከብርዱም ከሙቀቱም ፊልም ጋር
አሁንም ላስታውሳችሁ ለዚህ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሲቀጥልም ደግሞ ለሁሉም ዳርስ በጣም አስተማሪ ሆኖ ካገኛችሁት ከተመቻችሁ ፕሮግራም ላይክ በማድረግ ለሁሉም ከሚበቃችሁ ልቅ ከህግ አካል ጋር ነው ከማህበረሰቡ ጋር ነው ፊልም የሚያሳልፉት ማለት ነው። አዶኖ ለምን እንደሆነ አላቅም። ባይዞ ዩኬ ብቻ አይደለችም፣ የተለያዩ የአውሮፓ ዩኒየን ውስጥ ነው ያሉ ማለት የአውሮፓ ውስጥ ሀገር ያሉ ማለት ነው። እነ ጀርመን፣ እነ ፈረንሳይ፣ እነ ቤልጅየም፣ እነ ሆላንድ፣ እነ ስዊዘርላንድ ማለት ነው እለት ለስደተኞች ያላቸው አንጻር ማለት እለት ለስደተኞች ያላቸው ህግ እያጸደቁ እያሻሻሉ በጣም እያጠበቡት መጣ ህጎችን ማለት ነው። ምንም አይነት አድቫንቴጅ እንዳያገኝ ስደተኞች ማለት ነው። ስደተኞች ምንም አይነት መንቀሳቀሻ እንደሌላቸው በጣም ተቸግረው በጣም ተጨንቀው ማለት ነው ወደ ነበሩበት ሀገር ወደ መጡበት ሀገር እንዲመለሱ የሚያደርግ ህጎችን አዳዲስ ህጎችን እያወጡ ነው ማለት ግን ልክ እንደ ዩኬ ደስ የሚለው ነገር ህጎችን ቢወጡ ልክ እንዳልኳችሁ ማለት ነው በአዳዲስ ህጎችን አስወጣው ልክ ወደ መጡበት ሀገር እንዲመለሱ ማድረግ ነው። በህጎችን አስመረረክን ስደተኞችን እንዲመለሱ ማድረግ ነው። እስካሁን ሰዓት ግን የሚናክል ስደተኞች ማለት ነው ወደ ሀገራቸው የተመለሱ ሰዎች የሉም። ይናክል አይባልም። ከመቶ 1% ሊሞላ ይችላል። ግን አሁን ለምሳሌ በዚህ ቅርብ ጊዜ ጥናት የተደረገው አለ ቤልጅየም ውስጥ ማለት ነው። ቤልጅየም ውስጥ ጥናት ሲደረግ በኢስት አፍሪካ ውስጥ አሉ ከሚባሉ ማለት ስራ የማይሰሩ ስደተኞች ነው ስራ የማይሰሩ ስደተኞች ማለት ነው ቁጥር 1 ላይ የተመዘገበችው ሶማሊያ ነች። ሶማሊያ ማለት ነው። ሁለተኛ ኤርትራ ነች። ሶስተኛ ደግሞ ኢትዮጵያ ማለት ነው። የነዚህ ስደተኞች እነዚህ ሶስት ሀገር ስደተኞችን በፍጹም በኢስት አፍሪካ ነው ግን ኢስት አፍሪካ ሁሉም አፍሪካ አይደለም ያልኳቸው አሉ። በኢስት አፍሪካ ውስጥ ያሉ እነዚህ ሶስት ሀገሮችን በፍጹም ስራ ሊሰሩ አይችሉም። በዛ የተነሳ ነው ስደተኞች ተኝተው እየበሉ ነው፣ ስደተኞች የሀገሪቱ ሀብት እየበዘበዙ ነው በሚል ሀሳብ ነው እለት ተዕለት ህጎችን የሚያወጣሉ። በአጠቃላይ ስናይ ደግሞ በአፍሪካ ውስጥ ስናይ ማለት ነው ሞሮኮን፣ አልጄሪያ ናቸው በብዛት ስደተኞችን በአውሮፓ ዩኒየን ውስጥ ያሉ ስራ የማይሰሩ ተብሎ የሚጠሩ። በጣም የሚገርመው ነገር ኢትዮጵያኖች ማለት ነው ስራ የማይሰራ በኢስት አፍሪካ ውስጥ ሶስተኛ ሆነች ማለት ነው በሚስታቸው ምክንያት ነው የሚለው እዚህ ጋር እንደዛ ነው የሚለው ህግ ያወጡት ማለት ነው። ጥናት ያጠኑትን እነሱ እነዛ ምክንያት ነው እና ይሄን አክል ጥናት ያጠንተው ምናምን አላቸው ዶክመንቶች አሉ። ምንም አይነት ነገር አይጠፋቸውም እነሱ ማለት ነው። ይሄ አንዳንድ ነገር እንደምታውቁት ማለት ነው አውሮፓ ውስጥ የሚኖሩ ሁሉም ነገር ሲስተም ውስጥ ነው እና ዳታቸው ላይ የኢትዮጵያኖች በጣም የሚገርመኝ በሚስታቸው ምክንያት ስራ የማይሰሩ ሶስተኛ ሆነዋል ብሎ ነው የጻፉት ማለት ነው። በጣም የሆነ ኢሞጂ ነው ተጠቅመው ማለት ነው። እንደምታውቁት ደግሞ የዓለም ባለሀብቶች በሙሉ ማለት ነው ስደተኞች ጥል ላይ ስደተኛ ማለት ስራው የማይሰራ ነው የሚል በአጠቃላይ በቅርቡ ኤለን ማስክ ለሰጠው መግለጫ ማለት ነው አንድ ዜጋ ስለ ሀገሩ መቆም ስለ ሀገሩ መቆርቆር ምንድነው ችግሩ ብሎ ስለ ስደተኞች ያሉበት ህጎችን አዳዲስ ህጎችን ማውጣት እንዳለበት ምናምን ስፔሻል ደግሞ ብሪጣንያ ላይ ውስጥ ያለው ማለት ትልቅ ሀገሪቷ የምትባለው በነ አርሴናል የምትደምቀው በነ ቀያይ ሰይጣኖች ማንቸስተር የምትደምቀው ማንቸስተር ሲቲ የምትደምቀው በነ ሊቨርፑል የምትደምቀው መጨነቃቸው በጣም ትልቅ የዓለም በነ እንግሊዝ ፕሪሚየር ሊግ ብላ የምትታወቀው ማለት ነው ትልቁ ሀገር ስለሷ በጣም እየረገጠ ነው። ስደተኞች በጣም በዛላና ስደተኞች ላይ አዲስ ህግ ማውጣት አለበት ብሎ እየደፋበት ነው የዓለሙ ሀብታም ኤለን ማስክ። አስቡት በጣም የሚከብደው ዩኬ ላይ እንደምታዩታላችሁ በሆምለስ ሰዎች አሉ። ሆምለስ ማለት ጎዳና ተዳዳሪዎች በጣም ብዙዎች ናቸው። ዩኬ ብቻ አይደለም በተለያዩ የአውሮፓ ዩኒየን ማለት ነው በተለያዩ ምክንያት አድርገህ ወደ ጎዳና ተዳዳሪነት ትወጣለህ። ኦፍ ኮርስ ይህን ህይወቱ ደግሞ በሌላ መንገድ እመለሳቸዋለሁ። በምን ምክንያት የምትወጣው በምን አጋጣሚዎች የምትወጣው የሚለው ያን ነገሮችን እመለሳቸዋለሁ። ዩኬ ላይ ጀማሪያ ላይ ወረቀት ከሰጠ በኋላ እጅ ከሰጠ በኋላ ጥቂትን ከጠየቅ በኋላ ማለት ነው የሚደረገው ፕሮሰስ ማለት ነው ፈጥኖ ምላሽ ይሰጡሃል ወረቀት እንድታገኝ ያደርጉሃል። አሁን ግን የተቀየረው ናሽናሊቲ አንሰጥም የሚል አለ። ወረቀት ካገኘ ወረቀት ብቻ መኖሪያ ፍቃድ ነው እንጂ ናሽናሊቲ አንሰጥም። ካሁን በፊት 7 ዓመት በኋላ ነበር ወረቀት ካገኘ በኋላ መኖሪያ ፍቃድ ካገኘ ከ7 ዓመት በኋላ የሆነ ናሽናሊቲ የሚል ነገር አለ ዜጋ ትሆናለህ የሚል ነው። እንደዛ ሐሳቦች ነበሩ። እሱም ውድቅ አድርገውታል። ወረቀት ካገኘ በኋላ የሆነ ቤት ፈልገህ ማግኘት አለብህ። ቤት ፈልገህ አትሊስት ለአድሬስ የሚሆነው ለአንተ ያገኘው የመኖሪያ ፍቃድ የሚሆነው አንተ የት እንደምትኖር አድሬስ መኖር አለበት ብሎ ህጎችን አሉ። በብዛት ያንን ሀበሻ ማለት ነው ህጎችን አያከብርም። ምክንያቱም ገብቶ ኑሮን ለማሸነፍ ብሎ የትም ቦታ ነው ከሰው ጋር ሆኖ የሚሰራው ስራዎችን የሚያደርግ ማለት ነው። አንድ ጓደኛዬ ደውዬለት እንደዛ ብሎ ሲያወራ ነበር። በዛ ምክንያት ዩኬ ላይ ዴሊቨሪ ለሚሰሩ ሰዎችን ለምንድነው ጫና የሚደረግላቸው? አይ ቲንክ ዴሊቨሪ ሌጋል ስራ ነው የሚሉት። ዴሊቨሪ የሚሰሩ ሰው ሌጋል ናቸው የሚሉት። ስለዚህ ሌጋል ስራ አይደለም።
ሌጋል ስራ ማግኘት አለባቸው ብሎ ነው የሚያስቡት። የሆነ ኮመንት ላይ ያነበብኩኝ አሁን በብዛት አዳዲስ ህጎችን የማውጣት ምክንያት ደግሞ ስደተኞችን ልክ እንዳልኳችሁ ስራ አይሰሩም፣ ከመንግስት ገተኛ ሆነው ሌጋል ስራ የሚሰሩ ዴሊቨሪ እና ብዙ ገቢ ያላቸው እና የሚያደርጉት ልብስም አይደል ነው እንዴት እንደሆነ አላውቅም። የሆነ የሚያደርጉት ልብስም የሚይዙት ስልክም እዩት አይፎን 17 ነው ፕሮ ማክስ ነው ምናምን እንደዛ ብሎ አዳዲስ ማህበረሰቡ ጫና ያደርጋል፣ ይቀርጻል፣ ፖስት ይልሃል። የሆነ አዳዲስ ህጎችን ለራሱ ቢያወጡ ዩኬ ላይ ማለት ነው በተለያዩ ህጎችን በተለያዩ የአውሮፓ የሆነ አዳዲስ ህጎችን ቢያወጡ ምንም ነገር አይደለም ማለት አወጣን ብለው ያወራሉ ምን ብሎ ግን አይጸድቅም፣ በፍጹም አይጸድቅም ማለት ነው። የመጽደቁ አቅም በጣም ጠባብ ነው። ምክንያቱም አንድ ጊዜ አስታውሳለሁ 2023 ነው 2024 አካባቢ ጀርመን ላይ ስደተኛ ይውጣልን የሚለው ሰልፍ በጣም ተካሂዶ ነበርና በብዛት ኦፊስ ላይ ከሚገርማችሁ ነገር ማለት ነው ስደተኛ ይውጣልን በሚለው የሆነ ቪዲዮ ሰርተው ነበር። ሁሉም ስደተኛ ኦፊስ የሚሰራ ሰው ሁሉም ወጣና አንድ ሰው ብቻ ቀረ ማለት ነው። ኢማጂን አስቡት፣ ኦፊስ ላይ ማለት ነው። ስለዚህ ሁሉ ማለት የትም አውሮፓ ውስጥ ያለው ሰው ማለት ነው ከዜጋ ይልቅ ስደተኞች ነው የሚበዛ። ስደተኞች ከወጣ ደግሞ ምንድነው ያለው ሀገሪቱን ሚዛን የምትቀረው ስራ ውስጥ ማን ነው የሚሰራው የሚለው ደግሞ ጫና ተደረገ። ኢሚዲየትሊ ፓርላማው ሐሳቡን የተቀየረው ማለት ነው። ያለ ስደተኞች ሀገራችን ምንም አትሆንም የሚለው ነው የተመደመነው ማለት ነው። እና አዳዲስ ህጎችን ቢወጣ ለራሱ ግን የዕለታዊ መሰናክሎችን ነው አንተ መፍታት ያለበት። ልክ እነዚህ የሚያጋጥሙ ነገሮችን የህግ አካል ይሁን በማህበረሰቡ ይሁን በተለያዩ ሰዎችን የሚገጥመህ ነገር የህይወት ፈተናዎችን ነው መጋፈጥ ያለብህ እንጂ ስደተኞችን እናወጣለን፣ ስደተኞችን ወደ ሀገራቸው ወደ ነበሩበት እንመልሳለን። ኦፍ ኮርስ አዳዲስ ህግ እያወጣን አስመርረን ቅድም እንዳልኳችሁ አስመርረን ወደ ሀገራቸው እንዲመልሱ እናደርጋለን የሚል አስተሳሰብ ውስጥ ላይ እንዳያደርግ ምንም አይነት ጭንቀት እንዳያደርብክ ማለት ነው። ዋና ዓላማቸው እነሱ እንዴት አድርገን በጭንቀት ስትረስ ውስጥ አስገብተን ወደ ነበሩበት ወደ መጡበት ዋናቸው ሀገርን እንዴት አድርገን እንመልሳለን የሚል ነው እንጂ በይፋ እንመልሳቸዋለን በይፋ ወስደን ሀገራቸው ላይ እናስቀምጣቸዋለን የሚል ስትራቴጂ የላቸው። በጣም ነው የሚፈሩት። ያለ ስደተኛ ሀገራችን ምንም አትሆንም የሚል አስተሳሰብ ውስጣቸው ሰፍነዋል። ሀበሾች ዩኬ ላይ የምትኖሩ ደግሞ ያው ስለ ዩኬ በደንብ አድርጋችሁ ታውቃላችሁ። ስለማንም ነገር መጋፈጥ ባይኖር ከህግ አካሎች ጋር መጋፈጥ ባይኖር በተለያዩ ነገሮችን ሪከርድ ባያያዝልክ አሪፍ ነው። ምክንያቱም ሪከርድ ተያያዝልክ ማለት ለአንተ አደጋ ነው። እዛ ላይ በትንሹ ነገር ሰበብ ነው የሚፈልጉና በትንሹ ነገር ጥንቃቄ ብታረግ በጣም ትንሽ ማለት ነው። ስፔሻል ከሀገር ልጆች ጋር ምንም አይነት ግንኙነት ብታረግ አንተ ልክ እንዳንተ የመሰሉ ሀበሾች አሉ። ልክ እንዳንተ የሚያወሩ ቋንቋዎች አሉ። በአማርኛ ከሆነ በትግርኛ ከሆነ በሶማሊኛ ከሆነ በተለያዩ በኦሮሞኛ ከሆነ በተለያዩ ልክ እንዳንተ ሀበሾች ቋንቋዎች አሉና ከነሱ ጋር ግንኙነት ብታረግ ከዛ ከሚኖሩ ጋር ከማህበረሰቡ ጋር ያሉ ምንም አይነት ግንኙነት ባይኖርክ ይመረጣል። ምክንያቱም የሆነ ትንሽ በቅርቡ አለ የሆነ ተከሰው ምናምን የተመለሰ ሰው አለ። እሱ ጉዳዩ እንዴት ነው አላውቅም፣ ግን ከነሱ ጋር ምንም አይነት ግንኙነት ባታረግ የተሻለ የተመረጠ ይሆናል ማለት ነው። ምክንያቱም ለአንተ ሴፍ ተሆኖ በጣም ሴፍ ትሆናለህ። ከዛ ደግሞ አንተ ለምታስበው ነገር ለአቅደው የመጣው ያሁን ሁሉ አቋርጠ የመጣው በፓርኪንግ አልፈ በዩኬ ስትገባ በባህር አልፈ ዩኬ ስትገባ ወደ ኢሮፓ ስትገባ ያን ሁሉ መስዋዕትነት ይከፈልከው በአጭር ጊዜ እንቀጭ ማለት ነው። በአጭር ጊዜ እንዳይቀጭ ሰው ካንተ የሚጠብቀው ከሀገር ልጅ ጋር ካንተ ልክ ተማሳይ የሆነ ባህሪ ያለው ካንተ ልክ ተማሳይ የሚያወራ ቋንቋ ያለው ካንተ ጋር ተማሳይ ያለው ስብዕና ያለው ሰው ጋር ብትሆን የተመረጠ ይሆናል። ኦፍ ኮርስ ይህ ማለት ግን ሁሉም የሀገር ዜጋ እንደሱ ማለት አይደለም። ግን እየመረጥክ አትሊስት በትምህርት ላይ ኮንክ አንተ ደግሞ ትምህርት ላይ ኮንክ ማለት ነው ከሀገር ልጆች ህፃኖች ጋር ኮንታክት ባይኖርኩም የተመረጠ ይሆናል። ከሀገር ልጆች ጋር ኮንታክት በታረግ ከህፃኖች ጋር ማለት ነው ያን ነው የሆነ አድቫንቴጅ ፈጥረው ያን አንተ የምታረጋቸው እንቅስቃሴዎችን አይተው ምናምን የሆነ መንገዶችን በጣም በማህበረሰባቸው ላይ የሆነ ነገር የሆነ በእናትና በአባቷ የምታየው ነገር አለ። ገብቶች ነን መጤ ደግሞ በቃ አንገቱን ደፍቶ መኖር አለበት የሚል አስተሳሰብ አላቸው። ይሄኛው ፍሪደም የሚለው በጣም ነፃነት አለው ዲሞክራሲ የሚባል እሱን ወረቀት ላይ ሰፈረ ነው፣ እውነታ ላይ ሰፈረ ነገር አይደለም። ይህን መዘንጋት የለብንም። ወዶች እንዴት ናችሁ? የዛሬው ፕሮግራማችን ይህን ይመስል ነበር ቆይታችን ማለት ነው። በዚህ ጨርሰናል። በሌላ እስከምንመለስ ሰላም ቆዩልን። በጣም ወዳችኋለሁኝ። እመለሳለሁኝ። ፊልሞና ከፊላሚዳ ጋር ሰብስክራይብ በማድረግ ቤተሰቡ ነው።